በአባቴ ቤት ሁሉ ሞልቶ ተትረፍርፎ ረምን ጠፍቶ ግን ለምን አልገባኝም ለምን ያኔ ገና እንደተወለድን በደም ተለውሰን እትብታችን እንደተቆረጠ ወደዛ ተጥለን ከነጉስቁልናችን ተሸክሞ ታሪካችንን ለውጦ በህይወት ኑሩ ያለንን ትተን ለምን አልገባኝም ለምን ከበሽታ ፈዋሽ ከሐዘን አጽናኝ ከሲኦል አስመላጭ ነፍስ አዳኝ ኢየሱስን ትቶ ለምን እሺ ወዴት አልገባኝም ወዴት ከባርነት ቀንበር ከኃጢአት ወጥመድ ከሰይጣን እስራት ከፍርሃት መንፈስ ነፃ ያወጣንን ለምን አረ አልገባኝም ለምን አረ ማን ነው መመልስልኝ አረው አካለ ጎደሎ ሆኛለሁ ለምን ግን ለምን ማነስራት ምትለው አረ ለሞኑ ማናት አልገባኝም እሺ እግሬ አልሄደ እጄ አልሰራ አይኔ አላየ አላማቸውን ሳቱ ተልኳቸውን ረሱ ሩጫቸውን ሳይጨርሱ በመንገድ ቀሩ አረው አካሌን ያያችሁ ጩኸት ይሰማችኋል አፋልጉኝ ባካችሁ እንዴ አዎ ይሰማል ተሰርፋ ይሆን እንዴ ማና ተካለ ወደ እያለች ይጮህ አረ ፈጠን ብለን እንሂድ ለምን አልገባኝም ለምን እናት ቤተክርስቲያን ናት እኮ ገባኝም ምን ተፈጠረ ምን ሆነሽ ነው እንደዚህ የምታለቅ አዎ ልጄ የአካሌ ክፍሎች ጠፉብኝ አካሌ ጎደሎ ሆንኩኝ ለዚህ ነው ምጮኸው ለዚህ ነው ግን ለምን አልገባኝም ለምን አልገባኝም እናት ቤተክርስቲያን አካሌ ስቲ ምን ለማለት ፈልገሽ ነው እነማን ናቸው ወዴትስ ነው የጠፉብሽ ልጄ ከአካሌ ክፍሎች እግሬ ሄዳ በጨለማ ያሉትን ማምጣት ስገባት ይሄው ትውልድ እየጠፋ እሷም እንደ ዴማስ ይሄንን ዓለም ወዳ ከካሉ ተለይታ ሄደች ግን ለምን የሚገርም ነው በጣም ያሳዝናል አዎ አዝኛለሁ ተሰብሬያለሁ እግሬ ተራምጄ ሄጄ ወንጌልን እንድሰብክ በጨለማ ያሉት የክርስቶስን አዳኝነት እንድመሰክር ቀን ሳለ የተመደበልኝን ሩጫ እንድጨርስ እባክሽን ነይ እባክሽን ጌታ ሳይመጣ የምሕረት ደጆች ሳይዘጉብሽ ነይ ግን ለምን ሄደች ግን ለምን አረ በጣም ያሳዝናል እናት ቤተክርስቲያን እኔ የምለው እግርሽ ብቻ ነው የጠፋው ወይስ እንዴት ነው ነገሩ የኔ ልጅ ታሪኬ ብዙ ነው አይኔ የአካሉ መብራት እያየሁኝ እንዳልሄድ ይሄው ሰማይን ትታ ምድርን ብቻ እየተመለከተች በአይን አምሮት በገንዘብ ፍቅር ተጠልፋ እሷም ጥላኝ ሄዳለች አዎ እሷም ክዳኝ ሄዳለች ግን ለምን አልገባኝም ለምን እናት ቤተክርስቲያን አልገባኝም ባንድ ላይ ነው እንዴ ታይዘው የጠፉት አይደሉም በራሳቸው ጊዜ
ከአካሉ እየወጡ ነው የሚሄዱት። አይኔ የአካሉ መብራት አጥርቼ እንዳይ ወንጌልን ገልጬ ለትውልድ እንዳሳይ ክፉን ከመልካም ለይቼ እንዳይ እባክሽን እባክሽን ነይ እባክሽን ተመለሺ አንቺም እኮ ህይወት የለውም ከአካሉ ውጪ ነይ ተመለሺ። ግን ምን አይታ ከክብር የበለጠ ከእግዚአብሔር ክብር የበለጠ ምን አግኝታ ለምን ምን ልታይ ለምን? እጅግ በጣም ያሳዝናል። ኧረ ለመሆኑ ሁሉም ናቸው የጠፉት? እጄንም ፈልጌ አጥቼዋለሁ። እጄ ለመልካሙ ነገር እንዳልዘረጋ የተራቡትን እንዳላበላ የተጠሙትን እንዳላጠጣ የተቸገሩትን እንዳልንከባከብ ገርምሻል ለታመሙት እጄን ጭኜ እንዳልጸልይ ይሄው አስቀድማችሁ የእግዚአብሔርን መንግስት ጽድቁንም ፈልጉ ሌላ ሁሉ ይከተላችኋል የተባለውን ቃል ዘንግቶ ምከተለው ነገር እየተከተለ ወጥቶ ሄደ። ይሄው ይከተልሃል የተባለው ነገር እየተከተለ ሄደ። ግን ለምን ማስቀደም ያለበትን ነገር ትቶ ለምን? ወይ ጉድ ምን አይነት ጉድ ነው? እናት ቤተ ክርስቲያን እኔ የምለው ሌሎቹ አካሎችሽ ዳይና ናቸው? የኔ ልጅ አንድ ጆሮ የሚባል አለ። ጆሮ የእግዚአብሔርን ቃል እየሰማ ከመንፈስ ቅዱስ ምሪትን መቀበልን ትቶ የዚህን ዓለም ነገር የቲክቶክን እና የፌስቡክን ወሬ ያግበሰበሰ ይሄው በዘረኝነት እና በጥላቻ ውስጥ ገብቶ ጠፍቷል። ይገርማል። ጠፍቷል። አዎ አለ ብዬ እግዚአብሔርን እንዳላመሰግን ጠፍቷል ብዬ ፍለጋ እንዳልወጣ ግራ ጋብቶኛል። ግራ ተጋብቻለሁ። ለዚህ ነው ምጨኸው። አራው ለዚህ ነው አረ በጣም የሚገርም ነው። ስንቱን ሰማ ነው ባካችሁ። ለካስ በአካል ውስጥ ሆኖ መጥፋት አለ። አዎ አለ። ማቴዎስ ወንጌል ምዕራፍ 7 ከቁጥር 24 ላይ ቃሉን ሰምቶ የሚያደርገው ያ ሰው ቤቱን ባለት ላይ መሰረተውን ልባምን ሰው ይመስላል ይላል። ቃሉን ሰምቶ የማያደርገው ደግሞ ቤቱን ባሸዋ ላይ የሰራውን ሰነፍን ሰው ይመስላል ይላል። አዎ እነዚህ ሰዎች ቃሉን ሰምቶ የማያደርጉ የመጣው ነገር ሁሉ ይዟቸው የሚሄዱት እነዚህ በቤት ውስጥ እያሉ የጠፉ ሰዎች ናቸው። አዎ እጄ አንቺ ሱንት ያለሽ የአፍ ብሶበታል። አፍ ቸርች መንፈሳዊ ቤት ዓለማዊ ነው። በጣም ነው ምገርመው። በጣም ይገርም። እልል ስሰማዋለሁኝ ከዛ ሲያጉረመርም ስዘምር ሰማዋለሁ ደግሞም ስሳደብ አፍ ከራሱ አልፎ ንግስታቶችን ይሳለቃል ታላላቆችን ይሳደባል ደግሞም ይገርምሻል ያማል እሱ ለብ ባለ ህይወት ውስጥ ነው ያለው ለብ ባለ ህይወት እንደውም አፍ የሚተፋ ይመስለኛል በጣም ያሳዝነኛል በጣም ያሰጋኛል ያ ግን ለምን አልገባኝም ግን ለምን ወይ ጉድ እንዴት ያሳዝናል ለብ ያለች ህይወት ለማንስ ይጠቅማል እውነት ብለሻል እቴ ለብ ያለ ህይወት ለማንም አይጠቅምም ዮሐንስ ራእይ ቁጥር 16 ላይ እንግዲህ ለብ ትኩስ ወይ ላልሆንክ ካፌ አውጥቼ ሊተፋ ነው ይላል ታዲያ አሰገምን እጅግ በጣም አዎ ለዚህ እኮ ነው ምጨኸው ለዚህ እኮ ነው ማለቅሰው
እባካችሁን እርዱኝ፣ እባካችሁን አፋልጉኝ እባካችሁን። አረ በጣም የሚገርም ነው። ስንቱን ሰማ ነው። እናት ቤተ ክርስቲያን በልጆችሽ መጥፋት አካልሽ ቢጎልም፣ በልጆችሽ መጥፋት በእንባ አይኖችሽ ቢዝሉ፣ በልጆችሽ መጥፋት ልብሽ ቢሰበርም ግን እኮ አምሮብሻል፣ ደሞም ተውበሻል። አረ ለመሆኑ ሌሎች ሁሉ አሉ? አዎ በአመታት መካከል ያለ ቅሬታ ህዝቡን የማይተው እግዚአብሔር ይባረክ አሉ። በጽድቅ እግዚአብሔርን የሚጠብቁ ዘይታቸውን ሞልተው ማራናታ የሚሉ አሉ። በቅድስና ለእውነትና ለጌታ ብቻ የሚኖሩ አሉኝ። ነገር ግን ያሰጋኛል። አስታውሱት እንደሆነ ጌታ ኢየሱስ ራሱ በዚህ ምድር ላይ በመመላለስበት ሰዓት ላይ 99ን በጎቹን ምድረ በዳ ላይ ትቶ አይደለ አንድ ፍለጋ የሄደው? እውነት ነው። አዎ እኔም ያንን ፈለግ ተከትዬ የጠፉብኝን ፍለጋ ወጣሁ እንጂ አሉኝ። ነገር ግን የነዛ ነገር እጅግ በጣም ሰብሮኛል። በጣም ተሰብሬያለሁ። በጣም አዝኛለሁ። ይሄው አካሌ ጎደሎ ሆኛለሁ። እባካችሁን እርዱኝ፣ አፋልጉኝ አካሌን እባካችሁን። እናት ቤተክርስቲያን መፍትሄው እኮ አንድ ነው። ወደ እግዚአብሔር ቀርቦ ፊቱን መፈለግ ነው። ምህረትና ፍቅሩ ይቅርታው ብዙ ነው። የጠፉትን ማምጣት በቤቱ ያሉትን በጥረት ማደስ የሚችል እሱ ነው። አሜን። አዎ እውነት ብለሻል። ለትውልድ ሁሉ ጥያቄ መልስ እሱ አንድ እግዚአብሔር ነው። እሺ ታዲያ ለምን አብረን ሄደን ወደሱ አንጮህም? እባካችሁን ካላቸገርኳችሁ እስቲ ሄደን እንጸልይ። እስቲ ወደሱ እንሂድ፣ ፊቱን እንፈልግ። አረ ይሄማ የሁላችንን ሸክም ስለሆነ ሄደን ፊቱን እንፈልግ፣ እንጸልይ። ዛሬ እናንተንም እግዚአብሔር ነው ያዘጋጀልኝ። እግዚአብሔር ጸሎታችንን ሰምቶ እንሂድ። እንባን የሚያብስ እሱ ብቻ ስለሆነ አይቶ የሚመልስ እሱ ብቻ ስለሆነ እንሂድ። አዎ ለትውልድ ሁሉ ጥያቄ እግዚአብሔር መልስ ነው። አሜን። እንሂድና ፊቱን እንፈልግ። እመለስ ፊቱን ለማየት ብዙ ባልደ እንዴት ነሽ ታዲያ ግርዬ? ሰላም ነሽ ወይ? አለሁልሽ። እንዴት ነሽ አንቺ? እግዚአብሔር ይመስገን ደህና ነኝ። በእናትሽ እንኳን ተገናኘን ዛሬ። በጣም ነው ደስ ያለኝ ስላገኘሽ። አይ ነው ድሮ ፖስት ታረጋሽ ነበር፣ አሁን አይቼሽ አላቅም ነው። አሁንም ማይተፖስተቱት እንዴ? በቃ አልኩሽ ጠዋት ተነስቼ እስከ ማታ ድረስ የነን ፖስትሽን ሳይ አንቺ ራሱ እኮ እጅሻለሁ ቬኬሽን ምናምን እያልሽ እኔ እናት። አይ ነው ቀይጄ ነበር፣ ቆንጆ ነበር፣ አጠረ እንጂ ቆንጆ ጊዜ ነበር። አዎ ደህና ነበር ያ እኛ ይሄው ቬኬሽን ቤቱን እናለን ምናምን እንትን ላይ እያደነቅን ነው የምንውለው። ወይ ጉድ! እንደውም ፎቶ አለኝ ማአት ፎቶ ከፈለግሽ አሳይሻለሁ። የሆነ ቁጭ ብለን የምንጫወትበት ቦታ ብናገኝ እኮ በጣም ደስ ይለኛል። እዚህ ጋር በጣም አሪፍ ካፌ አለ። ለምን ቁጭ ብለን አናወራ? በቃ በጣም አሪፍ ደስ ይለኛል። እንዴ እዛ ጋር የምናያት እጅ አይደለች እንዴ? በእናትሽ ወይኔ እጂ እንዴት ነሽ? ሰላም ነሽ ወይ? እንዴት ነሽ? እንዴት ነሽ? አንቺ አለሽ? እኔ አላምንም ዛሬ ኢየሱስ ስም የጠፋ ሰው አንቺ ስትይ በጣም ይገርማል። ደስ የሚል ቀን ቁጭ ባሉ ሻይ ቡና። እሺ ዛሬ ናኘና አይቀር ቀኑ ሙሉ ስናወራ ነው እና ከስንት ጊዜ በኋላ አየዋችሁ። ሰላም ነሽ ወይ ታዲያ? ሁሉ ደህና? እግዚአብሔር ይመስገን። ስላየዋችሁ በጣም ደስ ብሎኛል። እጄ ታዲያ እንዴት ነሽ? በእናትሽ ምን አዲስ ነገር አለ ከተገናኘን? በቃ እንደምታውቂው እኔ በጣም ቢዚ ነኝ። በቃ ጠዋትም ማታም መሮጥ ነው፣ ማረግጥበት ቦታ የለም። ቢዝነቱንም ማለት ነው። ጠዋት እነሳለሁ፣ ስራ ሄዳለሁ፣ ከሰዓት በኋላ ስመጣ ደግሞ ይሄ ሶሻል ሚዲያ አለልሽ አይደለ? ከስልክ ላይ አልነሳም ብታይ። እነዚህ አጫጭር ቪዲዮዎችማ ረጅሙን ጊዜ ነው እየበላብኝ ያለው ብታይ። ወይ ጉድ! ሁላችን
ሁላችንም ቢዚ ሆነን እኮ ያ ምን ታረጊዋለሽ ባክሽን ምን ስራ ስንል ይሄን ገንዘብ ስናባረር ምንም እኮ ጊዜ የሚባል ነገር የለንም የጠፋሰው ዛሬ እግዚአብሔር በቃሉ በኢየሱስ ምንድነው ዛሬ ቆይ እንደዚህ መገናኘት ከረጅም ጊዜ በኋላ አለው እንዴ ሰላም ነው ወይ አለን አረ ቁጭ በል በእናትህ ዛሬማ ምን አይነት አጋጣሚ ለየት ያለ ቀን ነው ዛሬ ገርማል በጣም ያስገርማል ያው እንግዲህ በወቅቱ ዩዥዋሊ የምንገናኝበት ስፍራ አይደለም ዛሬ የተገናኘ ነው ግን እግዚአብሔር ይባረክ ትኩስ ነገር ምን አላችሁ ቡና አለ ሻይ አለ በቃ ለኔ ነጣ ያለ ማኪያቶ አምጪልኝ ማኪያቶሽ እኔማ ቤቴ ነው ያንቺ ወዳት ቡና እኔ እንኳን ትንሽ ቆይ እሺ በቃሉ ታዲያ እንዴት ነህ ምን አዲስ ነገር አለ እስቲ ቸርች አካባቢ አፕዴት አድርገን እስቲ እግዚአብሔር ይመስገን ደህና ነን ሁላችንም ያው እናንተን ከማጣታችን በስተቀር እግዚአብሔር ይመስገን ያው ከሰሞኑ የመነቃቂያ ኮንፈረንስ አለን እንዳውም የሚጀምረው ነገ ነው እንዳውም በቃ በትሉ ደስ ይላል ነው የሚመጣው እንግዳ ጋብዛቸዋል አው ከኢትዮጵያ ፓስተር ዶክተር ምህረት የሚባሉ ይመጣሉ እሳቸው ለ3 ቀን ያስተምሩናል ያነቃቁናል ብለን እናስባለን ወይ ጉድ እኔ ድሮኮ እንደመነቃቂያ ሲባል አንደኛ ነበርኩኝ ይገርማል የቤተክርስቲያን የምትነቃቃው የዘንድሮ ቤተክርስቲያን የምትነቃቃው በኮንፈረንስ አመት ብቻ ነው የዛሬን ያርገውና እኔም ድሮ በድሮ ህይወቴ በጌታ በበረታው ጊዜ ጧት ተነስቼ የምፈልገው ቃሉን ነው ጥማቴ ረሃቤ ሁሉ ቃሉ ነበር በጸሎትም በጣም ተጋ ነበር እንዲሁም ደግሞ የነፍሳት ጥማት በጣም ነበርም በቤተክርስቲያን ውስጥ በወንጌል አገልግሎት በጣም አገለግል እንደነበር ታስታውሳለህ መቼስ የሚገርም ነው አሁን ግን በቃ በቢዚ ላይፌ ምክንያት ያን ሁሉ ነገር ትቼ በቃ ሩጫ ሆነ ህይወቴና ያ ሁሉ የነበረኝ እርካታ ያ ሁሉ የነበረኝ ሰላም ያ በቃ ድሮ የነበረኝ ለጌታ የነበረኝ ጥማት አሁን በውስጤ የለም አንቺ እንት ያለሽ አይደለ ታስታውሳላችሁ እኔስ ብትሉ በጣም በእግዚአብሔር ቃልና በጸሎት ተጋ ነበር በጣም ይገርማችኋል አጋንንት የመለየት ተጸጋ ሁላ ነበረኝ እና እኔ መድረክ ላይ ስቆም በጣም አጋንንቶች እየጮሁ ይወጡ ነበር ብዙ ሰዎች ይፈወሱ ነበር ከእግዚአብሔር ክብር መገለጡ የተነሳ አጋንንት ጓኤው ላይ መቆም አይችልም ነበር ግን ምን ያረጋል አገለግል የነበረው ስራ እየሰራሁ ነበር የስራ እድገት አገኘሁኝ የስራ እድገቱንስ ማግኘት ምንም እንትን አልነበረውም ችግር አልነበረውም ግን ገንዘቡ ጣመኝ ገንዘቡ ስጥመኝ ሌላ ስራ ፍለጋ አልወጣሁ የስራ በሮች ከዚህም ከዛም ያሉ ተከፈቱ ከዛ በኋላ ሁለተኛ ስራ ጀመርኩኝ እንደውም ሶስተኛውን 1-2 ቀን ያልኩ ይሄን ነበር መጨረሻ ላይ ሲደክመኝ ነው የተወኩት ግን ገንዘቡ ሲመጣ በጣም ሲጥመኝ ይገርማችኋል እኔ እህታችሁ ባይብል ስቴዲውን ጸሎቱን እርግፍ አድርጌ ተውኩኝ እንኳን የቤቱን ጸሎት ቀርቶ ቸርች እንኳን አንዳንድ ጊዜ የርኩ መካፈል አቃተኝ በጣም ይደክመኛል ከስራ ብዛት የተነሳ ከዛ ይሄ ገንዘብ ሲጥመኝ ገንዘብ ብቻ አይደለም በነገራችሁ ላይ ሶሻል ሚዲያ ላይ ቀኑ ሙሉ አይኔ እሱ ላይ ነው የሚውለው ይሄንስ አገላብጥ ነው ሙሉላችሁ ተውኝ እስኪ ለምንድን ነው የምታስታውሽኝ ይግርዬ ቀስ ያልኩ ከቸርች ወጣው ከዛ ኦንላይን ለመከታተል ጀመርኩኝ ይሄ ኦንላይን አለ አይደለ እኔ ደግሞ ማየት ስወድ ኦንላይን ላይ ማየት ጀመርኩኝ ኦንላይን ላይ በነገራችሁ ላይ አንዳንዴ ነው ማየው ቸርች የቸርች ነገር አንዳንዴ ነው ማየው አሁን ምንም ጊዜ ስለሌለኝ እሱንም እርግፍ አድርጌ ትቻለሁ የሚያሳዝነው ነገር ግን ደስታዬና ሰላሜ ከሱ ጋር ሄዷል ቸርቹን ስተው ጸሎቱን ስተው የእግዚአብሔርን ቃል ስተው በፊት የነበረኝ ደስታ በፊት የነበረኝ ሰላም ምንም በውስጥ የለም አሁን ስታስታውሽኝ በጣም ኢሞሽናል ሆንኩ ነው ተኝ እስኪ አርፌ ብሬን ልስራበት
ወይ ጉድ! አንቺ ብቻ አይደለሽም ባክሽ። እኔም እኮ እንደምታውቁት የራሴን ቢዝነስ ቢጤ ጀምሬ ጓደኞቼ የደረሱበት ቦታ ስደርስ በቃ ቀስ ብዬ ወደ ቸርች መለሳለሁ ብዬ ከዛ አንዴ ሲቀዘቅዝ ገበያው አንዴ ሲሞቅ በቃ ሰራተኛ ሲሄድ ሲመጣ በዛ ምክንያት ቢዚ ሆንኩኝና ጭልጥ ብዬ ከቸርች ጠፋሁኝ። ለትንሽ ጊዜ ያልኩት በቃ ረዝሞ በቃ እስካሁን እንደዛው ነኝ ያለሁት ከቸርች ርቅ ያለሁኝና አሁን እንዳልሽው አንቺም እኔም በውስጤ ነበረኝ ሰላም ጌታን ሳረገለግል የነበረኝ ደስታ ያ ሁሉ መንፈሳዊ እርካታ አሁን በውስጤ የለም። ይገርማችኋል። አንቺ ብቻ አይደለሽም የሚገርም ነው። ለነገሩ እኮ ልክ ነሽ ግርዬ። ጸሎቱ ባይብል ስተዱ ይደርሳል። እግዚአብሔር ጤናና እድሜ ከሰጠን ገንዘብ ካለ በሰማይ መንገድ አለ ይባል የለ ቀስ ብለን ለሱ እንደርስበታለን። አሁን ግን ብራችንን ቶሎ እንቅጠርና በጣም ይገርምሻል። ከዚህ በፊት ሳገለግል ልብስ መቀየር እንኳን ችግር ይሆንብኝ ነበር። አሁን እኮ መስራት ከጀመርኩ ነው ይሄ ጉሺነስ ሸኔልሽ ያልኩኝ መቀየር ጀመርኩት። እሱን ትቼ እንዴት ሆኜ ልመለስ ወደ ጸሎቴ? እሱ እኮ ነው የሚቆጥተኝ ብታይ። አዎ ልክ ነሽ ባክሽ። ሰራ አርገን ይደረስበታል። ሌላው እኔ ምለው እጅዬ እኔና አይን ስናወራ እስከው ምንም አላልሽም። በሰላም ነው ተጫውች እንጂ። እያዳመጥኳችሁ ነበር እኮ። ይገርማል። እኔም ያለፈ መንፈሳዊ ህይወቴን እያስታወስኩ ነበር። የዛሬን አያርገውና ብዙ ጊዜ ማሳለፍ ደስ የሚለኝ የነበረው ቃሉን በማንበብና በጸሎት ነበር። ቃሉን በማንበብና በጸሎት ነበር። ያ ሁሉ ነገር አልፎ አሁን ያ ሁሉ ነገር ተትቼ አሁን ምንም ነገር የለም። እናንተ እኮ አሁን ስታወሩ ያኔ በውስጤ ይሰማኝ የነበረው ደስታና ሰላም አስታወሰኝ። ህይወቴ የተለወጠውና የተቀየረው በመጽሐፍ ቅዱስ ጥናት ነበር። ቃሉን በጣም ስለምወድ መጽሐፍ ቅዱስ ማስጠናት ጀምሬ ነበር። ሆኖም ግን በዙሪያዬ ያሉትን ጓደኞቼን በገንዘብ የተሳካላቸውን አይቼ እኔም እንደነሱ ብዙ ስራ ለመስራት ወሰንኩኝ። ለ3 ወር ያህል ጊዜ ነገሮቼን አስተካክዬ እመለሳለሁ ብዬ ወሰንኩኝ። ነገር ግን እንዳሰብኩት አልሆነልኝም። ይሄው 3 አመታቶችን አስቆጠርኩኝ። አሁንም ያሰብኩበት ቦታ አልደረስኩም። ሆይ ሌላው ቀርቶ መባና አስራቴን መስጠት ካቆምኩ አመት ሆኖኛል። ምን ያደርጋል ከበረከት ይልቅ ቀዳዳ በዝቶብኝ ኤዳ በኤዳ ሆኛለሁ። አራተውት እቺ ዓለም እኮ እንዴት እልል ብላ እንደተቀበለችኝ እንዴት በሩን እንደከፋፈተችልኝ እንዴት መንገዱን እንዳሳየችኝ ቢዝነሱን ስራውን በቃ ደስ አለኝ። እግዚአብሔር እስከዛሬ የት ነበርኩ አልኩኝ ለምን አልሰራውም አልኩኝ ተቆጨሁኝ እውነት መስሎኝ። ነገር ግን በዙሪያ ያሉት ጓደኞቼ ጥሩ ስላልነበሩ ራሴን ያገኘሁት ዳንኪራ ቤትና ጭስ ቤት ነበር። ማን ያውጣኝ ከዛ ውስጥ? ማን ይመልሰኝ ወደ አባቴ ቤት? ማን ይመልሰኝ? ኧረ ተውኝ። አሁን ያ ሁሉ በውስጤ የሚሰማኝ የሚቀጣጠለው የጸሎትና የእግዚአብሔር ቃል ባዶ ነው። ምንም የለም። አሁን ግን ለምንድን ነው የምናወራው? ስላለፈው ነገር ሲግራ ነው የገባኝ። ኧረ በስመ አብ። በቃ ተነሱ። እኔ ቦታ መቀየር ፈልጋለሁ። እኔ መሄድ ፈልጋለሁ። ትንሽ ዘና ማለት ፈልጋለሁ። እኛን ራሱ እኮ ድባቴ ውስጥ ከተሽኝ በእውነት ዝታ አምጥተሽ በቃ ግን እስካሁን እኮ ምንም ነገር አላልክም። ለምን አብረን ሄደን ፈታ አንልም? እሺ አብረን ዳትለን አደረን ፕሊዝ ፈታ እንላለን። ግን እንደው በእግዚአብሔር
ፍቃድ ለምናችሁ እንደው ለአንድ 3 ደቂቃ ትንሽ ደቂቃ ግዙ ስጡኝና ትንሽ ነገሮችን ተነጋግረን ከዛ በኋላ አብረን ብንሄድ ምን ይመስላችኋል? ይኸውልህ አንተ ድሮም ከያዝክ የማትለቀው ነገር አለ። ትንሽ ሰዓት ነው የምንሰጥህ፣ ቶሎ ነው የምንጨርሰው። ደብሮናል፣ እንፈልጋለን በቃሉ 3 ደቂቃ ባጭር እንሄዳለን። እሺ እጄ አይዞሽ። ይገርማልን የጌታ ልጆች መቼም የዘወትር መገናኛ ስፍራችን እንደዚህ አይነት ስፍራ አልነበረም። ያን የምንገናኝበት ስፍራ ላይ ስናጣችሁ በጣም ነው ያዘንነው። እሱንም አተው ያኔ አብረን የምናገለግለው አብረን የምንዘምረው አብረን የእግዚአብሔርን ቃል የምናጠናው ፊቴ ይመጣ ነበር። ግን የእግዚአብሔር ቃል አብረን የምናጠናው የምንከራከርበት የነበራቸው ጥቅሶች በሙሉ ወደ ፊቴ ይመጣሉ። ግን አሁን ዛሬን አያርገውና ብላችሁ በኃጢአት መታለል ምክንያት የተወሰደው ጸጋችሁ የተወሰደው አገልግሎታችሁ የከሰራችሁበት ህይወት እሱን ሳስብ በጣም ይዘገንነኛል። በዚህ ላይ ቤተክርስቲያን በእናንተ ከቤት መጥፋት በጣም አዝናለች። በጣም ታለቅሳለች። አካላቶች ጠፍተዋል፣ አፋልጉኝ፣ ግን ለምን እያለች ትጠይቃለች። በዚህ ላይ ደግሞ ከመቆዘሟ የተነሳ ብላ ስትጠራ በከተማ ውስጥ ትሰማለች። አያችሁ፣ እኔም ከዛ ክልል ውስጥ ገብቼ በቤተ ክርስቲያን ውስጥ ከሚጸልዩላችሁና ከሚያነቡ ወገኖች ጋር አብሬ ሆኜ እኔም ስለናንተ መጸለይ ከጀመርኩ ሰንብቻለሁ። የሚገርመው ነገር ወደ እናንተ መገናኘቴን አላቅም፣ ግን ሳነበው የነበረውን ጥቅስ ነበር ቅድም ሳወጣ የነበረው። የሚገርም ነው። አንድ በጣም የምወደው ዜማ አለ። ደረጀ ከበደ እንዲህ ብሎ ዘምሯል አንድ ጊዜ። ፍጥረት አሸልቦ እንቅልፍም ተስኖት እኔ ግን አይኖቼ ገና አልተከደኑ የምህረቱን ደጃፍ እሻለሁ አሁንም የሚለውን ዜማ በጣም ይታወሰኛል። እውነት ነው። ፍጥረት አሸልቦት በቤቱ ያሉ ግማሾቹ ጠፍተው ቤት ውስጥ እያሉ ጠፍተው እንደናንተ ያሉት ደግሞ ከቤቱ ርቀው ፍጥረት አሸልቦት ያለበት ጊዜ ላይ ነው ያለውና በጸሎት በመልጃ ላይ ነው ያለነው። እግዚአብሔር ይመስገን። በእውነት ስለናንተ በሳስብ በጣም ትዝ የሚለኝና ካጠናናቸው በጥልቅ ከተነጋገርንባቸው ጥቅስ ውስጥ ማን ይመስላችኋል? ወደ ዕብራውያን ምዕራፍ 2 ከቁጥር 12 እስከ 15 እንዲህ ይላል። ወንድሞች ሆይ ምናልባት ሕያው እግዚአብሔርን የሚያስክዳችሁ ክፉና የማያምን ልብ ከናንተ ባንዳችሁ እንዳይኖር ተጠንቀቁ። ነገር ግን ከናንተ ማንም በኃጢአት መታለል እልህኛ እንዳይሆን ዛሬ ተብሎ ሲጠራ ሳለ በእያንዳንዱ ቀን እርስ በርሳችሁ ተመካከሩ። የመጀመሪያ እምነታችንን እስከ መጨረሻ ጽንተን ብንጠብቅ የክርስቶስ ተካፋዮች ሆነናልና እየተባለ ዛሬ ድምጹን ብትሰሙት በማስመረር እንደሆነ ልባችሁን እልህኛ አታድርጉ የሚለው ነው። አያችሁ፣ በምህረቱ ባለጸጋ የሆነ እግዚአብሔር በዚች ስፍራ እንድንገናኝ የፈቀደበት ዋናው ምክንያቱ አይ ቲንክ ዛሬ ተብሎ ሳለ እንድንመካከር እንድንነጋገርና ልባችሁን እንደገና ወደ እግዚአብሔር ቤት እንድታቀኑ የሚሆንበት ሐሳብ እንዲወጣ የወሰነ ይመስለኛል። እግዚአብሔር ይመስገን። አየሽ፣ በማን እንደምጀምር አላውቅም፣ ግን ግግርዬ ባንቺ ልጀምር። አየሽ፣ ተልኮሽ ለወንጌል ስራ መሄድ ሆኖ ሳለ ከጨለማ የጠፋውን ሕዝብ ለመመለስ አደራ ተሰጥቶሽ ሳለ የነበረሽ የጸሎት ጸጋ የምታደርጊያቸው የነበሩ ለነፍሳት ያለሽ ሸክም ሁሉ ተወስዶብሽ በከሰረ ዓላማ በከሰረ ምኞት ከስረሽ ዘቅጠሽ ካለሽበት ስፍራ አለሽ።
ዛሬ እግዚአብሔርን በልመና በንስሐ በፊቱ ቀርበሽ ብትመለሺ ጌታ ያን የተወሰደብሽን በኃጢአትሽ በስንፍናሽ ምክንያት ያጣሽውን ያንን ጸጋውን እንደገና ሊመልስልሽ ፈቃደኛ ነውና በንስሐ ልብ ወደ አምላክሽ ብትመለሺ ደስ ይለናልና እባክሽን በእግዚአብሔር ሐሳብ ለምንሻለሁ ፈቃድሽ ቢሆን በንስሐ ወደ ቤተ ክርስቲያን ብትመለሽ። የሚገርም ነው። አሁን ስትናገር በጣም ነው ልቤ የተነካው። በእውነት እግዚአብሔር ዛሬ ያለ ምክንያት አላገናኘንም በዚህ ስፍራ እና በቃ እኔም አሁን በዚህ ደቂቃ ወሰንኩኝ ወደ እግዚአብሔር ቤት ልመለስ። እንደ ድሮ በእግዚአብሔር ፊት ቃሉን ላነብ፣ ጸሎቴን ልጸልይ፣ እንዲሁም ደግሞ ከምንም በላይ በውስጤ እርካታ ይሰጠኝ የነበረውን የወንጌል አገልግሎትን ላገለግል ቃል እገባለሁኝ በእግዚአብሔር ፊት። ቃሉም እንደሚለው ድሮ ስናጠናት እዚህ ይለኛል ዕብራውያን ላይ ወንድሞች ሆይ ምናልባት ያው እግዚአብሔርን የሚያስክዳችሁ ክፉና የማያምን ልብ ከእናንተ በአንዳችሁ እንዳይኖር ተጠንቀቁ ይላልና በቃ በዚህ ሰዓት ጥሪ እግዚአብሔር ሲጠራኝ መናቅ አልፈልግም። ይሄንን ጥሪና መመለስ እፈልጋለሁኝ። ጸልይልኝ እባክህ። እጸልይልሻለሁ። እግዚአብሔር ይመስገን። አይንዬ ስላንቺ የማስተውሰው በጣም ብዙ ነገር አለ። አየሽ አንቺ በአይን አምሮትና በገንዘብ ፍቅር ተነድፈሽ አካል ጠርቶ እንዲያይ የተሰጠሽን አደራ ዘንግተሽ ብርሃን ከጨለማ እንዲለይ ጠቃሚ መሆን ሲገባሽ ለአካሉ ስራ እንደራርበሽ አንዱ አልበቃ ብሎሽ ሁለተኛ እንቅልፍ አሳጥቶሽ ለማይረባሽ ለማይጠቅምሽ ራስሽን ሰጥተሽ ጸጋሽን ተገፈሽ ደስታና ሰላም ካንቺ ጠፍቷለሽ። አሁንም ጌታ ላንቺ የሚለው ቀደም ባነበብለው ቃል ላይ እንዳለ ዛሬ ተብሎ ሲጠራ ወደ ቤትሽ የሚናፍቅሽ አምላክ አንቺን መምጣት በትጋት የምትጠብቅ ቤተ ክርስቲያን ደስታቸው እንዲሆን ለኛም ለናንተ ለምንጸልየው የጸሎታችን መፍትሄና መልስ እንደተገኘ እንድናደርግ እባክሽን አንቺም በተመለሰ ልብ ወደ ቤትሽ እንድትመለሺ በንስሐ ወደ አምላክሽ እንድትመለሺ ጋብዝሻለሁ። አይ ቃሉ በጣም የሚገርምህ ነገር እኮ ቀደም ቃሉን ላንብብ ስትል ቶሎ ጨርስ ብዬ ካልነበር እውነት ነው። ቃሉን ስታነብ ግን ምን ነው በቀጠለ እያልኩ ነበር። ይቅርታ የምትናገረው ነገር ለእኔ እስከሚመስለኝ ነገር ነበር የምትናገሪ ነበር። እግዚአብሔር የሰጠኝን ትቼ ለቤተ ክርስቲያን አይን ሆኜ መብራት ሲገባኝ ከእግዚአብሔር ቤት ትቼ ሄድኩኝ። በገንዘብ ላይ ገንዘብ እየደረብኩ መቼም ገንዘብ እኮ ከክርስቶስ ፍቅር ጋር የተወዳደረ ነው። ገንዘብን ወድጄ እግዚአብሔርን ፍቅር ጥዬ ሄድኩኝ። ቤተ ክርስቲያን ብርሃን ሆና በርታ እንዳትሄድ ምክንያት ሆንኩኝ። የእውነት ዛሬ እግዚአብሔር ተናግሮኛል። መቼም ከእግዚአብሔር ቤት ከመጥፋት የተነሳ እናንተ ባላችሁት ክፍል ላይ መጨረሻው ምዕራፍ ይመስለኛል እየተባለ ዛሬ ድምጹን ብትሰሙ በማስመረር እንደሆነ ልባችሁን እልህኛ አታርጉ እንዳልክ እቺን ቀን አልፌ ብሄድ በእውነት ሌላ እድል ላላገኝ እችላለሁ። የእውነት እግዚአብሔር ልቤን ነክቶኛል በቃሉ እንኳን ተገናኘን። ይሄ ቀንማ በፍጹም ያለ ምክንያት አይመስለኝም። ንስሐ ገባለሁ። እባክህ ጸልይልኝ። ወደ ጣልኩት ክብር ወደ እግዚአብሔር ክብር መመለስ እፈልጋለሁ። እንደገና ሶሻል ሚዲያንና ገንዘብን ማየት ትቼ እግዚአብሔር የሰጠኝን አደራዬን ማየት እፈልጋለሁ። እባክህ በቃሉ ጸልይልኝ። እኔም ከእቴ ጋር መጸለይ እፈልጋለሁ። እግዚአብሔር ይመስገን። የመመለስን መንፈስ በውስጥሽ ያደረገ የንስሐ መንፈስ በላይሽ ላይ ያኖረ እግዚአብሔር ይመስገን። አየሽ እጅ አሁን አንቺ ነሽ መጨረሻ ላይ ቀረሽ። አንቺን ብትሆኚ ደሃው ለተቸገረው ለተራበው የሚደረሰው አንቺ ነበር።
ለብዙዎች አስታውሳለሁ በአገልግሎትሽ ለብዙዎች ሰዎች እጅሽን ጭነሽ ስትጸልይ የሚፈወሰው የነበረው ከተለያዩ በሽታዎች የሚድነውና በውስጡም ያለውን ሰቆቃ ፈውስ የሚያገኘው የነበረው ያኔ ያንቺ እጅሽን ጭነሽ ስትጸልይበት የነበረ ጊዜ ነበር። አሁን ግን ሌላው ማስታወሰው ነገርሽ ደግሞ አንዱ ምን እንደነበር ታውቂያለሽ? መጽሐፍ ቅዱስ ስታጠኝና ስታስተኝ የሚገርመው የነበረሽ መገለጽ የሚገርም አይነት ነገር ነበር። እግዚአብሔር ይመስገን ስለዛ። ግን ዘንድሮ ሰላም ርቆሻል፣ ውስጥሽ ደርቋል። ከመሆኑም የተነሳ በኃጢአት መታለል በሚመጣ ሽንፈት ቦታሽን ለቀሽ ጸጋሽ ተገፎ እንዳውም የምትናገሪው ነገር በጣም የሚከብድ ነው። ተስፋ የሚያሳጣ የሚመስል ነው። ግን ላንቺ ምንም ኃጢአትሽ ቢበዛም እግዚአብሔር አንቺንም እንደገና ገንዘቡ ሊያደርግ ይፈልጋልና አንቺም እንደዚሁ በሙሉ ንስሐ ወደ እግዚአብሔር ቤት ብትመለሺ በጣም ደስ ይለኛልና አንቺስ ምን ትያለሽ? አይ በቃሉ አንተ እኮ ሰው ስለሆንክ ነው፣ ስለማታይ ነው። በእግዚአብሔር ፊት እኮ ኃጢአቴ ከመብዛቱ የተነሳ ጽዋው ሞልቶ ፈሷል። ለእኔ ምህረት አይገባኝም፣ እግዚአብሔርም አይሰጠኝም። በጣም አዝኖብኛል። እኔን እንኳን ተወኝ፣ ተው። እኔስ እግሬ ወደ መራኝ እሄዳለሁ። ተው፣ እኔ ንስሐ የሚገባኝ ሰው አይደለሁ። አየሽ፣ በምህረት በጥበብና በእውቀት በምህረት ባለጸጋ የሆነ እግዚአብሔር ለሱ የሚሳነው ምንም ነገር የለም። አየሽ፣ የክርስቶስ ደም የማያጥበው ኃጢአት የጸጋው ብዛት የማያሸንፈው ተግዳሮት ፍቅሩ የማይንደው የኃጢአት ግድግዳ የለም። አንቺ ብቻ የንስሐ መንፈስና የንስሐ ልብ ይኑርሽ እንጂ እሱ ስራውን ባንቺ ላይ ሊሰራ ዝግጁ ነው። አሁንም ጋብዝሻለሁ እንደገና በንስሐ ወደ አምላክሽ ብትመለሺ እሱ ከኃጢአትና ከአመፃ ሊያነጻ የሚችል አምላክ ነውና እንደውም አንድ ቦታ በዚሁ ላይ ያለን እንደው አንደኛ ዮሐንስ መልእክት ምን ይላል መሰለሽ? አንደኛ ዮሐንስ ከ8 እስከ 10 ኃጢአት የለብንም ብንል ራሳችንን እናስታለን፣ እውነትም በእኛ ውስጥ የለም። በኃጢአታችን ብንናዘዝ ኃጢአታችንን ይቅር ሊለን ከአመፃም ሁሉ ሊያነጻን የታመነና ጻድቅ ነው። ኃጢአት አላረግንም ብንል ሐሰተኛ እናደርገዋለን፣ ቃሉም በእኛ ውስጥ የለም ይላል። ስለዚህ ኃጢአት ሁላችንም እንሰራለን። ኃጢአት የለብንም ብንል እንዋሻለን። አንቺ ግን በሙሉ ንስሐ በሙሉ ልብ በቆረጣ ሐሳብ ወደ አምላክሽ ልትሰባሰቢ ብትፈልጊ ወደ ነበረሽ ጸጋ ከዛም የበለጠ አገልግሎት አዘጋጅቶልሻልና በሙሉ ንስሐ ወደ አምላክሽ ብትሰባሰቢ እንደገና እጠይቅሻለሁ። እውነትህን ነው በቃሉ። የሆነ ቃል ትዝ አለኝ ዕብራውያን ላይ ያኔ ስናጠና፣ ነገር ግን ከእናንተ ማንም በኃጢአት ብታለል እልከኛ ይሁን፣ ዛሬ ተብሎ ሲጠራ ሳለ በእያንዳንዱ ቀን እርስ በርሳችሁ ተመካከሩ የሚለው ቃል በውስጥ ያቃጨለብኝ። እውነትህን ነው። ከእልከኝነት መመለስ ወደ አባቴ ቤት መሆን ይሻለኛል። ወስኛለሁ። ከዚች ደቂቃ በኋላ ወደ አባቴ ቤት እንድትጸልይልኝ እፈልጋለሁ። ወደ ቤቱ ወደ አባቴ ቤት ወደ መጠለያው መግባት ይሻለኛል። እግዚአብሔር ይመስገን። ወደ ዘላለማዊ ሐሳብ እንድንመለስ በፍቅሩ በሱ በነበረው ዓላማ መሰረት በዚህ ስፍራ ተገናኝተን ዛሬ ቀን በዚህ ሰዓት እንደገና አገናኝቶ ሐሳባችንን ልባችንን መንፈሳችንን ወደሱ የመለሰ እግዚአብሔር ይመስገን። አሁንም ትንሽ እንጸልይና በሙሉ ነፃነትና በሙሉ መንፈሳዊ ነፃነት ፈታ ዘና ወደምንልበት ወደ ቤተ ክርስቲያን በኋላ እንሄዳለን። ግን ለማንኛውም ጥቂት እንዳው ብንጸልይ ደስ ይለኛል። እኛም በጣም ደስ ይለናል። አንደኛ ጢሞቴዎስ ምዕራፍ 6 ከቁጥር 6 እስከ 12
ኑሮዬ ይበቃኛል ለሚለው ግን እግዚአብሔርን መምሰል እጅግ ማትረፊያ ነው። ወደ ዓለም ምንም እንኳ አላመጣንምና አንዳችንም ልንወስድ አይቻለንም። ምግብና ልብስ ከኖረን ግን እርሱ ይበቃናል። ዳሩ ግን ባለጠጎች ሊሆኑ የሚፈልጉ በጥፋትና በመፍረስ ሰዎችን በሚያሰጥምና በሚያሰንፍ በሚጎዳም በብዙ ምኞትና በፈተና በወጥመድም ይወድቃሉ። ገንዘብን መውደድ የክፋት ሁሉ ስር ነውና አንዳንዶች ይህን ሲመኙ ከሃይማኖት ተሳስተው በብዙ ስቃይ ራሳቸውን ወጉ። አንተ ግን የእግዚአብሔር ሰው ሆይ ከዚህ ሽሽ። ጽድቅንና እግዚአብሔርን መምሰል እምነትንም ፍቅርንም መጽናትንም የዋህነትንም ተከታተል። መልካሙን የእምነት ገድል ተጋደል። የተጠራለትንም በብዙ ምስክሮች ፊት በመልካም መታመን የታመንህለትን የዘላለምን ሕይወት ያዝ። በአባቴ ቤት ሁሉ ሞልቶ ተትረፍርፎ ረምን ጠፍቶ ከእሱ ላይ ዓይኔ ተነሳ ላይጠቅመው ሌላውን አይቶ የራሴ መንገድ አጠፋኝ ተጎዳሁ ከሪያ ለመባል ተገደልኩኝ አላጠፍ ተጎዳ ልመለስ ቀድሞ ቤቴ ይሻለኛል ከኢየሱስ ጋር ኑሮ ይመቸኛል ያለ ኑሮ አንገፍግፎኛል ብዙ አራቅቶኛል ቸሩ አባቴ እሱ የጠፉትን እግዚአብሔር እንዲመልስ እንጸልይ። የጠፉብንን እግዚአብሔር ይመልስልን። ቤት ያሉትንም እንዲያጠነክርልን እባካችሁን ጸልዩ። እባካችሁን ጸልዩ። አካለ ጎደሎ ሆኜ እባካችሁን ጩሁ እባካችሁን። አዎ ጌታ ሆይ መልስልን፣ ጌታ ሆይ መልስልን በሉ እባካችሁን። ጌታ ሆይ መልስልን፣ አምጣቸው እባክህን ጌታ ሆይ አምጣቸው። ጌታ ሆይ መልሳቸው፣ እንዳይጠፉ መልሳቸው፣ እንዳይሞቱ መልሳቸው፣ ወደ ሲኦል እንዳይሄዱ መልሳቸው፣ አምጣቸው። ቤት ያሉትንም አበርታቸው ጌታ ሆይ አበርታቸው እባክህን ጌታ ሆይ። ሲኦል ለሰው ልጅ የተዘጋጀ ቦታ አይደለም። የፈጠርከው ፍጥረት ወደ ሲኦል አይሄድ እባክህን መልሳቸው ጌታ ሆይ። ጌታ ሆይ ስለሰማን እናመሰግናለን፣ ስለምታመጣቸው እናመሰግናለን። ሃሌሉያ፣ ክብር ሁሉ ለእግዚአብሔር ይሁን። አሜን 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 አሜን። እናመሰግናለን ጌታ ሆይ፣ ክብር ሁሉ ላንተ ይሁን። አባዬ እስቲ ያመሰግናችሁ ጸልዩ። ሰምቶ የሚመልስ አምላክ አይደል እንዴ ያለን? አመስግኑታ። እናመሰግናለን ጌታ ሆይ፣ ስለሰማህን እናመሰግናለን። መንፈስ ቅዱስ እናመሰግናለን። ተባረክ የኔ ጌታ። ሃሌሉያ። ስምህ ለዘላለም እስከ ዘላለም ይባረክ። ክብሩን ሁሉ ጠቅልለህ ውሰድ። እናመሰግናለን። ሃሌሉያ አሜን። ሃሌሉያ አሜን። ኧረ እግሬን አየው። በልጅ ባልሞት ባሪያ ያለሱማ መሄድ ልችል ነው። ወንጌል
የመስበክ ልጅ ነው አላተርፍ ተጎዳ እጄም ሰራ ጌታው አመሰግናለሁ አይኔ መጣጅ አሜን 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 እግዚአብሔር ይመስገን አይቶ የሚመልስ እግዚአብሔር ይባረክ ሰምቶ የሚመልስ እግዚአብሔር ይባረክ ጌታ ይባረክ አሜን ተጠቀምበት በልብ እንዳለ ዋከናበት እንካ ያለኝን ወርቅና ብር እኔ ጋር